ዛሬ ደግሞ ይዤላችሁ የመጣሁት ቆንጆ የሽምብራና የድንች ፍትፍት ነው። በጣም ቆንጆ ነው፣ ይጣፍጣል። ሞክሩት። የሽምብራውን አጥቤ ዘይት እስኪያሳድር ትንሽ አገንፍየዋለሁ እንዲበስል። ይህንን ሽምብራ ነው የተጠቀምኩት። ይሁት ከዛ ነጭ ሽንኩርት፣ ዝንጅብል አድርጌ ጨምሬበታለሁ። በጣም ይጣፍጣል። ትንሽ በሶ ብላ አድርጌበታለሁ እና እንደዚህ አድርጌ ነው የሰራሁት። ሞክሩት። አሁን ለጾሙ በጣም ቆንጆ ነው። በጣም ይጣፍጣል። አይነቱ ራሱ ያምራል። ከተለያየ አይነት ጋር አድርጋችሁ ጎን ብታረጉት በጣም ቆንጆ ነው፣ ይጣፍጣል እና ሞክሩት እና ቪዲዮውን እንደምትከታተሉኝ ተስፋ አደርጋለሁ። ከወደዳችሁት ላይክ እና ሼር ሰብስክራይብ አድርጉልኝ ፕሊዝ። በሚቀጥለው ቪዲዮ እስከምንገናኝ እግዚአብሔር ሁላችንንም በያለንበት ይጠብቀን። ሰላም ዋሉልኝ። ቪዲዮውን ተከታተሉልኝ። መልካም ቀን ይሁንላችሁ። እዚህ ላይ የጨመርኩት በሶ ብላ ነው። ፍሬሽ በሶ ብላ ነው የጨመርኩበት እና ቆንጆ ቃሪያ አረቄ ነው የጨመርኩበት። በሶ ብላ በጣም ያጣፍጠዋል እና እንደምትወዱት ተስፋ አደርጋለሁ።